ምንድነው በኢየሱስ አይደረግም እኮ እንደዚህ ቢያንስ እኔ እኮ ሊያነሳት ነው መሰለኝ በጣም ጨካኝ ነው ሰውዬው ማለት ሌላ ያረጋል ይመችህ በቃ እንደዚህ ነው መሰናት ቪዲዮ መስጠት አይመጣም በቃ ይሰራል ከሊማና ወደ ስራ ኧረ ይመችህ በቃ ኧረ ከዛ በቃ እንዲህ ነው እንጂ በራሷ ሰርቶት ኧረ በኢየሱስ የተመታ ሌላ እንድኖር በማይፈልጉ ፊት በጤና እንድገኝ በሕይወት የመሸው ሌሊት እየነጋ ሁልጊዜ አንተ ነህ ከእኔ ጋር የዕድሜን ቀናት የጨመርክልኝ ደጉ ጌታዬ ከፍ በልልኝ የዕድሜን ቀናት የጨመርክልኝ ሌላ አባዬ የኔ ውድ ልጅ አባዬ ቢኔ ነገርኩህ ፍቅረኛ እሱ ነው ና እንዴት ነህ ልጄ ስላንተ ሳታወራ የዋለችበት ቀን የለም ሳባ ይሄ ነው አባትሽ ቢኒ ምን ነው አባቴ ሀብታም ነው የብዙ ድርጅቶች ባለቤት ነው ያሽ ስትሰኩሪ ነው እና ምን ተቀየረ ጎዳና ላይ ሰው መኪና እያጸዳያ እንዴ ፋዘር ነው ያጥባለው ብዬ ለምን አጠቡ ደሞ ሰዓታችንም ስለደረሰ ነዳጅም ስለሞላው እንሂድ ችግር የለውም ትንሽ አካል እናንቀሳቅስ የኔ ልጅ የሰው ልጅ በሰውነቱ እንጂ በሀብቱ አትወድ እናም አትቸኩል ተገለጠ ይላል ማንነቱ ሳባ ይቅርታ እንደዚህ ማለት አልነበረብኝ የዋሸሽ መስሎኝ ተናድጄ ያበሳጨክ የዋሸው ስለመሰለክ አይደለም ደሃ መስለክ ነው ኧረ እንደዚህ አይደለም ሳባ ምስጋና ለፈጣሪ እድሜን ካስመሳይ ሰው ጋር ሳጨርስ በጊዜ ደረሰልኝ ሳባ እባክሽ ይቅርታ ልቀቀኝ ሁለተኛ አጠገቤ እንዳትደርስ ኧረ እባክሽ ሌላ ቴዶና ልጅ ዳውድ ወንድሜ እግረን ሰብራለሁ እያሉ አስጨንቀዋል እንግዲያውስ ዊልቸር ገዝታ አስቀምጥ ሌላ በቀሎ በመቶ በቀሎ ትፈልጊያለሽ ጆን ይኸው ማሚ ቆይ ደርሳለች ይኸው ቆይ አቃጠለ ምንም አይ ችግር የለም በቃ ቀይረው ነው እርሶ ቀይረው እስኪመጡ ነው ያለው ሁኔታውና ቦታው ነው የሚወስነው ይሄ ደግሞ ሁኔታው ሙያ ማን ነው የሚቀይ እኔ የጠበስኩት ነው 200 ያዋጣል አገዙ አረ እየተሰራ ይበላል 200 ልቀንስ እኮ ተደራደረኝ ስንት ላድርግልኝ 190 ክፍል 150 ማሚ መጡ አረ ማሚ ሞራል ለማሚ አሜን ማሚ አሜን ፈለጋችሁ ነገር አግኝ አሜን ማሚ የሁሉም ምትረዱ አለ ያርጋችሁ አሜን የሁሉም
አሜን ማሚ እሺ እናት ያው ነው ቁጭ በል ሌላ ዛሬም ብቻ ታገሽኝ እንጂ የፈለግሽውን ነው ማደርግልሽ። ካንተ ጋር ያሳለፍኩት ጊዜ ብቻ እንዲቆጨኝ እንዳታረገኝ። እቁቡ እንደወጣልኝ ነው ሄደን መንገዛው። እንዴ እቺ ቀጣፊ እስቲ እናያለን። ወይኔ ፍቅር ምንድነው እንደዚህ ተለጣጥፎ መገልፈጥ? መጣ እንዴ ማሬ? ይሄንን ከክሰቶ ማርከኪያውን የነሳው ልጅ ድጋሚ አላገኘውም ብለሽኛል ነበር። አሁን ዛሬ የሚያገኘውት እኮ ድጋሚ አጠገቤ እንዳይደርስ ልነግረው እኮ ነው። ነይ በቃ ያልሽኝን ልጅልሽ መጥቻለሁ። እውነት? እሺ መጣው። እቁቡ መች ነበር ይወጣል ያልከኝ? ዛሬ ይወጣል። ያኔ ፍቅር ያልከውን ዕቃ ስላገኘው ሀሳቤን ቀይሬያለሁ። ብሩን አስገባልኝ። እሺ በአካውንትሽ አስገባልሻለሁ። ያልሽኝ ይሄ ነበር አይደለም? አዎ የኔ ፍቅር ራሱ ነው። ያኛው ቦክ ስለሚል ሲልቨሩን የገዛሁልሽ። ምን ልሁንልህ? ለአንቺ ነፍሴንም ቢሆን ሰጥሻለሁ። ጥሩ ጊዜ እናሳልፋለን አይደል? እንዴ እቺ ጆ ሚስታለች እንዴ? አረ ጭራሽ ሹፌር። ሄሎ ጆ የት ነህ? ስራ ቦታ። ተራ ቦታ ቶሎና። ምንድነው እንደዚህ አቻኩል የጠራኸኝ? ሚስት የት እንዳለች ታውቃለህ? ግን ደግሞ ምን ልትለኝ ነው? አባቷ ከሚሆን ሰው ጋር ተቃቅፋ እዚህ ግቢ ስገባ ይቻላል። ሄሎ ወይ ፍቅሬ፣ የት ነሽ? አባቴ ጋር ነኝ። ምን ነው ፈለከኝ? ልምጣ እንዴ አንተ? አይ እቁቡ እኮ ወጥቶልኝ በቃ ላኮ። ከዚህ በኋላ እኔ ህይወት ውስጥ እንዳላገኝሽ። ኧረ በስመ አብ የሰው ክፋት። ሌላ ወይኔ የሰው ስራፊ። እንዴ ትልቅ ሰው አይደል እንዴ? ምን አይነት ብልግና ነው? ወየኔ ልጅ መድኃኒት መውሰጃ ሰዓት ሊያልፍብኝ ነው። እና በሰው ትራፊ ነው እንዴ መድኃኒት የምትወስደው? አዛበለ የኔ ልጅ ራበኝ። ረሃብ ፋታ አይሰጥም። አዝዤ እንዳልበላ አጃጠር። ይሄ ገንዘብ ካሎት የሚስተናገዱበት ቦታ እንጂ ዳዎች መቀለቢያ ቦታ አይደለም። ሂዱ ከዚህ። ሰሚያቺ ምን አይነት ሰው ነሽ ግን? ምን አረግ? ምግቡን እስካሁን ተካው ያላደረግሽው እንዴ? ይቅርታ አሁን አደርገዋለሁ። ወይኔ ጉድ ሊያረገኝ ነው። አይዞት ጋሽ ኑ ተቀመጡ። እንኩ ብሉ። ተባረክ። ምን አጋጥሞት ነው ጋሼ? ሲያዩት እኮ ምንም የተቸገሩ አይመስልም። እውነትህን ነው ልጄ። ጥርስና ልብስ ብዙ ነገር ይሸፍናል። ማለት አግኝተህ አጥጣ ልጄ። ጀንበር አዘቀዘቀችብኝ። ለነገሩ ይበለኝ የእጄን ያገኘሁት። የእጄን ያለኝ ሀብት ሳይታገድብኝ በፊት ረሃብን ቃሉን እንጂ ምንነቱንም አላውቀውም ነበር። ሰጭነት ካልገባ ፈጣሪ ተቀባይ ያደርጋል። ይኸውልህ ልጄ በጉብዝና ወራት ፈጣሪን አስብ። አይዞት ጋሼ። እንኩቺን ለአንዳንድ ነገር ትሆኖታለች። ያዟት። እቺ ትበቃኛለች ልጄ። እችኛዋን ደግሞ ለአማኔ ላስገባልኝ። እንዲህም ተቸግረው ለቤተ ክርስቲያን ዛሬን የሰጠ ነገን አይከለክልም። ሌላ ኡፍ ይሄ ሰውዬ መጣ ደግሞ ሲያስጠላ። አንቺ ግን ምን አርጎሽ ነው? ደሃ ነው፣ ቲፕ አይሰጥም። የውሸት ፈገግ ስልለት አበዛ። ኦሆይ አንቺ አልቀበሽም። እየጠሩኝ ነው ልሂድ። ኧረ እኔም ከማየው ከዚህ ልሂድ። እንዴ ይሄ ሌባ ዛሬ ደግሞ ጭራሽ ሂሳብ ሳይከፍል ሊሄድ ነው። ቆይ አዋርደዋለሁ። አንተ ስማ ደንቆሮ ነህ እንዴ? አቤት እህት፣ አልሰማሁሽም ነበር። እርዳታ ድርጅት የመጣ መሰለህ እንዴ? ሂሳብ ክፈል እንጂ እምቢ ካልክ ተጋባታለህ። አልገባኝም። ምን እያልሽ ነው? አንቺ ሀና ምን እያደረግሽ ነው? ቦስ እያየኸው ሂሳብ አልከፈለም እኮ። ከፍሏል። ባይከፍልም ደንበኛችን ነው። በይ ሂሳብሽን ውሰጂ። እንዴ ቦስ ያዘዘው እኮ ሽሮ ነው። ብሩ ደግሞ በጣም ብዙ ነው። ሁሌ ታስተናግጅኛለሽ። እኔ ግን በቂ ብር ስላልነበረኝ አንድም ቀን ቲፕ ሰጥቼሽ አላውቅም። እና ቦታሽ ላይ ሳጣሽ ነው ለአለቃሽ ሂሳብሽን ሰጥቼው ሄድኩት። ይቅርታ እሺ። ለወደፊቱ ጸባይሽን አርሚ። መልካም ቀን አለቃ። ሀና የመጨረሻው ማስጠንቀቂያ ነው። ሌላ ማንዴላ አቤት። አይ እኔ አሁን ነው በደንብ ያየሁት። እንዴ በጣም ወፍራም ነህ አይደል? መላጣ ከመሆን ይሻላል። እና አሁን ውሻ አለዚህ እንዴት አጠገቤ ቁጭ አልክ?
ያው ውሾች ይወዱኛል። አልሐምዱሊላህ እንኳን እግዚአብሔር ጨርሶ ማረህ አወክኛ ደግሞ እንዴ አብዱኪያ አንተ እንድናወራ ፈልጋለሁ። ምንሽ ፔዲ ቀረ። ማነው እሱ? አንተ ዳሊ እያየ ነው? አዎ ከኔ ጋር ቁጭ ብለህ የሌላ ሴት ዳሊ ስታይ ትንሽ አታፍርም? ከፈለክ ደግሞ የኔን ማየት ትችላለህ። አንቺ የለሽማ። ይኸውልህ ከኔ ጋር ሆነ የሌላ ሴት ዳሊ እንዳታይ ከማንም ሰው ጋር ብትሆንሽ እሺ ብቻዬን ሰው ነኝ። እኛ ትናንትና ተሳስመናል። አንተም እንደ ሌሎች ወንዶች ነህ ማለት ነው። ደስ ይላል። አሃ አባዛ ጋር ነው ዱርዬ ነህ ማለት ነው። አይ ዘመርጋሪ ሌላ ይቅርታ ለታዘዝ እሰይ ስሜት ይቆረጥ ሌላ ምንድነው? ሌላ ዋው ትችላላችሁ። ትችላላችሁ። ሰው የሆነ ሸክ ነው። ዋው ሌላ ከእንም ብለህ ሌላ ቆይች እናት መች ነው የምትሄደው? እኔ አንተን ዘመዶች ማስተናገድ ሰለቸኝ። ተባረክልኝ የኔ ልጅ ብሩክ ሆነልኝ። አሜን የኔ እናት ሁሌም ኑሪልኝ። አንተ ቻቻ እንዴ ነውራ መጣው እሺ የኔ እናት። ቆይች እናት መች ነው የምትሄደው? እኔ አንተን ዘመዶች ማስተናገድ ሰለቸኝ። የኔ ፍቅር አሟት እኮ ነው ታክማ ትሄዳለች። እና ምን አገባኝ? የእናትህ ሞግዚት ስለሆነ ያገባው። ሀና መስመርሽን እያለፍሽ ነው። አራታ እሱን አሳይሃለሁ። ሴትዮ ትሰሚኛለሽ? አንቺን መሸከም በቃኝ። ትዳር አይነት በጥጭ ወደ ሀገርሽ ግቢ። ያለ እናንተ ማናለኝ ልጆቼ። ለማንኛውም ለሕክምና አልነበረም የመጣሁት። ይሄ የምትኖሩበት ቤት በእኔ ስም ስለሆነ በእናንተ ለማድረግ ነበር አመጣጤ። አንቺ ግን ትዕግስት አጣሽ። ምን? አይ እማዬ፣ እኔ እኮ ስራ እናዶኝ መጥቼ ነው። እስከፈለግሽው ጊዜ ቆይ። ለእኔስ እናት አይደለሽ? እኔና አንቺ ውጪ እናውራ። የኔ ፍቅር አስከፋው አይደል? እሺ እናውራ። ችግር የለውም። ነይ አንድ ጊዜ። አንተ ምን ያረክ ነው? ክፈት ቻቻ ክፈት። የኔና ያንቺ ነገር እዚህ ጋር አብቅቷል። እናቴን ንቀሽ ከኔ ጋር በትዳር ልትኖሪ አትችይም። ሁሉንም ነገር ፍርድ ቤት እንጨርሰዋለን። ነገ ደግሞ የምትለውን ነገር አይታወቅም እኮ። ሌላ አንዳንድ ጀለሶች ይላል። አንተ ሄረማ ሄሎ ኧረ እባክህ አበደ ድግስ አለ። ምግቡ መጠጡ ምኑ አይድረስ ነው። እባክህ ቶሎ ተነስና ቶሎና በፍጥነት። ኧረ ሂድ እላፊ እግሬንም አሞኛል። ሆዴ ምናምን የቆረጠኝ ነው። እላፊ ልተኛ እባክሽ ተይ ብራብኝ። ሁሉ ነገር አለ እባክህ ቶሎና ቶሎ። ኧረ ጭራሽ ነው የማልንቀሳቀሰው። ምን አስጨነቀኝ? ቶ በቃ እኔ እኮ በጣም ቆንጆ የሚያማምሩ እችኮች አሉ ተብዬ እኮ ነው እንጂ የት ናችሁ? ና እንሂድ። አሁን ታበላን ቶሎ ሌላ እሙዬ ወይ ሻይ ስንት ነው? 20 ብር በወጥ በበላ ይሻለኛል። ሌላ በጣም የሚያሳዝን ታሪክ። የልጁን ጡት እየጠባ
ከዚህ ስዕል ጀርባ ያለው ታሪክ በጣም የሚገርም ነው። ሳይመን ይባላል ሰውየው፣ ወንጀለኛ ነው እና የሞት ፍርድ ተፈርዶበት ያው የሞት ፍርዱ የሚፈጸመው ያው በረሃብ ነው። በቃ በረሃብ በራሱ ጊዜ እንዲሞት ነው። የሆነ እስር ቤት ውስጥ ያስሩትና ምግብ አይቀርብለትም፣ በቃ ረሃብ እንዲገለው ማለት ነው። ከዛ ልጁ ያው እንድትጠይቀው ይፈቀድላታል። ነገር ግን ስትገባ ልጁ ልትጠይቀው ስትገባ ምንም አይነት ምግብ ይዛ መግባት አትችልም፣ ተፈትሻ ነው የምትገባው። እና ይሄ እስረኛ ግን ሳይመን ረዥም ጊዜ በቃ ይቆያል ሳይሞት እና ግራ ይገባቸዋል። እየተፈተሸ ነው የሚገባው ምናምን። መጨረሻ ላይ በቃ በድብቅ ቼክ ያደርጋሉ፣ ያጣራሉ ሁኔታውን። እና ሲያጣሩ ምንድን ነው ልጁ ፔሩ ማለት ነው አራስ ስለነበረች በወቅቱ ጡቷን ታጠባው ነበር እና በዛ ነበረ ያንን ነፍስ ነገር ሆኖበት ነው እና መጨረሻ ላይ የፈረደበት ሰው እውነቱን ሲሰማ በቃ በጣም ይገረማልም ያዝናልም። ስለዚህ በቃ ፓሽናቸውን ያላቸውን ጥንካሬ በማየት ነፃ ይለቀዋል ማለት ነው አባትየውን። ታሪኩ ያ ነው። ሌላ ተመረቀች በቃ እግዚአብሔርን ታገኛለች፣ ውስጧ ደስታን ታገኛለች። እንዲህ ነው በቃ ትሩፋት የሰጠኝ እንዳከብር I will praise you with melodies, God Almighty. Compositions will pour out my heart for thee. Singing to you completes me, Lord, it's my treasure. A gift given to glorify you, my Father. Singing to you completes me, Lord, it's my treasure. A gift given